ኬሚስትሪ አናላይዘር ከመግዛታችን በፊት ማወቅ ያሉብን 4 ነገሮች። አራተኛው ስንጀምር የምንገዛው ኬሚስትሪ አናላይዘር አኪዩሬሲ እና ፕሪሲሽኑን ማጣራትና ማወቅ ነው። ሶስተኛው ነጥብ ቴስት ሜኑ ኤንድ ኤክስፓንዳቢሊቲ ነው። ይህም ላቦራቶሪያችን ራን የሚያደርገው የቴስት አይነቶችን ኮንሲደር ማድረግና ሰፋ ያለ ቴስት ሬንጅ ያላቸውን እንደገና ደግሞ እንደ ላብ ኒዳችን ቴስቶቹን ማሳደግ የምንችለውን ኬሚስትሪ አናላይዘር መምረጥ ነው። ሁለተኛው ነጥብ አውቶሜሽን ሌቭል ነው። የኬሚስትሪ አናላይዘራችን አውቶሜሽን ሌቭል ለላቦራቶሪያችን ቅልጥፍና ወሳኝ ነገር ነው። ይህም ፉል አውቶማቲክ እና ሰሚ አውቶማቲክ ተብሎ ይከፈላል። ጊዜና ሰዓታችንን ለመቀነስ ፉል አውቶማቲኮችን ብንመርጥ የተሻለ ይሆናል። ለዚህም አንደኛ ምክንያት ለሬጀንት እና ለሳምፕል የተለያየ ታንክ ስላላቸው ከሰሚ አውቶማቲኮች በላይ ሞር ኤፊሺየንት ያደርጋቸዋል። የመጀመሪያው ነጥብ ቴስቲንግ ቮሊዩም ኤንድ ትሩፑት ነው። ይህ ማለት አናላይዘራችን በሰዓት ምን ያክል ቴስቶችን መስራት ይችላል የሚለውን ማየት ሲሆን ወርክሎድ ካለብን ያንን ሃንድል ሊያደርግ የሚችል እንዲሁም ብዙ ቴስቶችን በትንሽ ጊዜ ውስጥ የሚሰራ ሊሆን ይገባል። አዲስ ያስገባነው ዚባዮ AXC200 ፉሊ አውቶሜትድ ኬሚስትሪ አናላይዘር እነዚህ ፊቸሮች ጨምሮ ኤክስትራ ኮምፒውተር ሳያስፈልጎ ኦፕሬት የሚያደርጉበት ከለር ተች ስክሪን አለው። ይህን ፕሮዳክት ለማግኘት በዚህ ስልክ ይደውሉልን።